በዚህ ቪዲዮ በሰሜን አሜሪካ ዋሽንግተን ዲሲ የሚገኘውን ባይብል ሚውዚየም የመጽሐፍ ቅዱስ ሚውዚየም ከክርስቶስ እስረኛ መንፈሳዊ ትውልድ ተማሪዎችና ወላጆቻቸው ጋር የምናስጎበኛችሁ ይሆናል። ተዘከረ ሰላም የክርስቶስ እስረኛ ቤተሰቦች ሁላችሁንም በክርስቶስ ፍቅር ሰላም እያልኳችሁ ዛሬ በዚህ ቪዲዮ በሰሜን አሜሪካ ዋሽንግተን ዲሲ የሚገኘውን ባይብል ሚውዚየም የመጽሐፍ ቅዱስ ሚውዚየም ከክርስቶስ እስረኛ መንፈሳዊ ትውልድ ተማሪዎችና ወላጆቻቸው ጋር የምናስጎበኛችሁ ይሆናል። ስለዚህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በትህትና እጠይቃለሁ። በመላከ ብስራት ቀሲስ ክፍሌ በላይነህ መሪነት በህብረት ጸሎት ካደረግን በኋላ አባታችን ባርከውን ምትሐ አበው ተቀብለን ቁርስ በልተን ከተማሪዎች ጋር በመሆን ይህን አስደናቂ ሚውዚየም ለመጎብኘት አሌክዛንድሪያ ቨርጂኒያ ከሚገኘው ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን በመነሳት ከ10 እስከ 13 ማይል ርቀት ላይ ወደሚገኘው ባይብል ሚውዚየም አቅንተናል። በእግዚአብሔር ፍቃድ በቦታው እንደደረስን በህብረት ከወላጆችና ተማሪዎች ጋር ለማስታወሻ የሚሆን ፎቶ ከተነሳንና ለመጎብኘት ቲኬት ከገዛን በኋላ ጉብኝታችንን ጀመርን። ለአብርሃም ለሳራ ለያዕቆብ ሁሉም ነው እያየር መንሄድ ቢሩፉ በጣም ነው የምትወዱት። ብሉይ ኪዳንን ጨርሰን ከዛ ወደ አዲስ ኪዳን ስንሄድ ደግሞ ሆል አዲስ ኪዳን ሲኒማ ውስጥ ነው የምንገባው። ሲኒማ ላይ ሰፊ ሲኒማ ነው። ሁላችንም ተቀምጠን ኒው ቴስተመንት አዲስ ኪዳንን እናያለን። እስከ ዮሐንስ ራእይ ያለውን ታሪክ እናያለን። እያንዳንዱ ፍሎር ላይ ሰልፍ ኤክስፕላናቶሪ you don't even need me እኔንም አያስፈልጋችሁ። ይሄ የያዛችሁት እያንዳንዱ ፍሎር ላይ ያለውን ይነግራችኋል። ይሄን አይተን እንቀጥላለን። ሙዚየሙ በተለያዩ ቀለማትና ስዕሎች እጅጉን የተዋበ ሲሆን እንደገባን ጣሪያው ላይ ትልቅ ስክሪን ተገጥሞበታል። የተለያዩ ተንቀሳቃሽ ምስሎችንም ያሳያል። በዚህም ገና ከመግባታችን ሙዚየሙ የሰውን አይን የመያዝና የመማረክ አቅም እንዳለው ተገንዝበናል። You find the Old Testament story, the story of Jonah. You see here Jonah being tossed, and you see that the whale, you see when Jonah is in the ship. This whole story is basically telling us about the story of Jonah. So what does this tell us? This tells us that the story of Jonah was well known in the time of the apostle, okay, in the time of early church fathers. ሙዚየሙ በቴክኖሎጂ የበረታ ሲሆን የተለያዩ ወለል ያሉት ሲሆን በእያንዳንዱ ወለል ላይ የተለያዩ ጠለቅ ያሉ የመጽሐፍ ቅዱስና የቤተ ክርስቲያን ትምህርታዊ ታሪኮችን ያቀፈ ነው። Who can tell me where is Jesus born? So በዘመኑ የነበሩ ክርስቲያኖች የዮናስን ታሪክ ቀርጸው በዚህ መልኩ ነበር ያስቀምጡና ይሄ አሁን ባሲሊካው ሲሰራ የተገኘ ነው። አርኪኦሎጂስቶች ናቸው። በዚህ ሚውዚየም መጽሐፍ ቅዱስ ከብሉይ እስከ ሐዲስ ያለውን ታሪክና ከመጽሐፍ ቅዱስ ውጪ በተለያዩ ዘመናት ያለው የክርስትና ታሪክ የሰው ልጅ በቀላሉ መልኩ ይረዳ ዘንድ በተለያዩ ቴክኖሎጂዎች በተደገፈ መልኩ ያቀርባል፣ ያስተዋውቃል። According to the oral tradition, the Queen of Sheba visited King Solomon. Okay, the Bible also tells us that. Okay, so the Solomonic dynasty of Ethiopia ruled until the fall of Haile Selassie in 1974. So basically, this is a story of Ethiopia, and then we see there is the picture, the very old picture, where you see, I believe, Queen of Sheba visiting King Solomon and coming back to Ethiopia, bearing a child called Menelik the First. They used to take your Bible. This is the Christian and the Jewish, the Torah and the Bible. They used to take it and they used to burn it. Okay? You're not allowed to read your Bible. You're not allowed to have a Bible with you. መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 2 እና በማቴዎስ ወንጌል ምዕራፍ 2 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በናዝሬት እንዳደገ ይነግረናል። በዚህ በባይብል ሚውዚየም ካስደነቁኝ ነገሮች መካከል ጌታችን መድኃኒታችን ኢየሱስ ክርስቶስ ያደገበትን ናዝሬት ሬፕሊካ አስመስሎ በመስራት በጌታ ዘመን ኑሮ በናዝሬት ምን ይመስል እንደነበረ ለጎብኚዎች ለማሳየት ለማስተማር የተሰራው ስራ እጅጉን የሚያስደንቅ ነው። So Christ grew up in where? Nazareth. So this is basically a typical house in Nazareth, okay, at the time of Christ.
So just imagine that. This is could be where Christ grew up, okay? Mary, Christ, and Joseph. This is the type of house they have, okay? This is the typical house in Nazareth. So the reason they have it here is to show you that Christ used to live in a house exactly like this. So this is his house? Similar. በተጨማሪም በዚህ ሙዚየም ስለ ዴድ ሲ ስክሮል፣ ሙት ባህር ጥቅልሎች ታሪክና የኢትዮጵያውያን ጥንታዊ ቅዱሳን መጽሐፍትንና የተለያዩ የዓለም ቋንቋዎች የተጻፉ መጽሐፍ ቅዱሶችን ለዓለም ሕዝብ ያስተዋውቃል። ይህ ከጀርባችን የምታዩት በኩምራን ደሴት ላይ የተገኙ ዴድ ሲ ስክሮል የሚባሉት በሙት ባህር ላይ የተገኙ የብሉይ ኪዳን መጽሐፍት ናቸው። አንድ ሼፐርድ ነው ያገኘው በ1947 ውስጣቸው ከመጽሐፈ አስቴር በስተቀር ኢንክሉዲንግ መጽሐፈ ሄኖክን ኢንክሉድ ያደርጋል። ከመጽሐፈ አስቴር በስተቀር የብሉይ ኪዳን መጽሐፍት፣ የነቢያቱን መጽሐፍት፣ የመዝሙር መጽሐፍት የያዘ አምስቱን የሙሴ መጽሐፍት የያዘ ጥቅል ነው። ስክሮል ነው እንደምታዩት ስክሮል ነው። ብዙ ዓመታት ወደ ከ2000 ዓመት በላይ በዴድ ሲ ስክሮል ወይም ይሄ በምታዩት ከጀርባ ባለው ላይ መጽሐፈ ሄኖክ አለ። የሄኖክ መጽሐፍ ተገኝቷልና የዛ የተገኘው የሄኖክ መጽሐፍ ከኢትዮጵያ የሄኖክ መጽሐፍ ጋር ነው ተመሳሳይ ነው ከመጽሐፈ ሄኖክ ጋር የተገኘውና እንዲህ ባለ መልኩ ፕሬዘንት አድርገውልናል። ስለዚህ ይሄ ነው ሂስቶሪካል ባክግራውንዱ። እዚህ ላይ ሳብ አድርጋችሁ ስታዩ መጀመሪያ ላይ ሲገኝ እንደዚህ ነበር የነበረው። ይሄንን ገጣጥመው ነው ፉሊ አሁን ላይ እንዲህ አድርገው እንድናይ ያደረጉት። ይሄን ኦፕን ይሄ ይከፈታል። የብሉይ ኪዳን መጽሐፍ ብቻ ነው የተገኘው። እዚህ ጋር አጠገባችን ላይ የምናየው መጽሐፍ ቅዱስ ነው። እርሊ መጽሐፍ ቅዱስ በግዕዝ ቋንቋ የተተረጎመ ማለት ነው። በግዕዝ ቋንቋ የተተረጎመ ነው። በዚህ ሙዚየም እኔና ተማሪዎቼ ብዙ ትምህርት ከተማርንባቸው ነገሮች መካከል አንዱ የጉተንበርግ ፕሪንቲንግ ፕሬስ ሲሆን ይህም የህትመት የማተሚያ ማሽን እድገት ለመጽሐፍ ቅዱስ መባዛት ያደረገውን አስተዋጽኦ እንድንመለከት አድርጎናል። አንድ መጽሐፍ ቅዱስ ለማዘጋጀት ይፈጅ የነበረው ጊዜ ዋጋ ምን ያህል በዚህ የህትመት ሂደት ውስጥ እንደቀነሰ ተረድተናል። አሁን ላይ ደግሞ ቆም ብለን ስናስብ በቀድሞ መጽሐፍ ቅዱስ በምን ያህል ድካም ውስጥ አልፎ ሰው ልጅ እጅ ላይ እንደሚደርስ በመገንዘብ ዛሬ ላይ ሆነን ያለፈውን ዘመን ስንመለከት ሁላችንም በቀላሉ መጽሐፍ ቅዱስ በእጃችን ላይ ማግኘት እንችላለን። በዚህ ዘመን ያለን ሰዎች ምን ያህል እድለኞች እንደሆነንና እግዚአብሔርን ልናመሰግን እንደሚገባ እንድናስብ አድርጎናል። እስር ቤት ውስጥ ሆነው መጽሐፍ ቅዱስ ህይወታቸውን የቀየራቸው ሰዎች ናቸው። በተለያየ አይነት ክሪሚናል የሆኑ ሰዎች ናቸው። ግን እስር ቤት ገብተው መጽሐፍ ቅዱስ በማንበብ ህይወታቸው የተቀየሩ ሰዎች ታሪካቸውን የሚናገሩበት ክፍል ነው። ኦኬ እንዴት ህይወታቸው እንደተቀየረ በመጽሐፍ ቅዱስ how they become better የሚናገሩበት ክፍል ነው። ፎቶአቸውን ከፈለጋችሁ ከላይ ማየት ትችላላችሁ። ኦኬ በእነሱ ህይወት መጽሐፍ ቅዱስ ምን ያህል ኢምፓክት እንዳደረጋቸው ማወቅ ትችላላችሁ። በአንድም በሌላም መልኩ እግዚአብሔር ያስተምራል። በዚህ ሙዚየም በነበረን ቆይታ የመጽሐፍ ቅዱስ ታሪክና ከመጽሐፍ ቅዱስ ውጪ በተለያዩ ዘመናት የክርስትና ታሪክ ምን ይመስል እንደነበረ ተመልክተናል። ጉብኝታችንም የተሳካ ነበር። ስለዚህ ይህን ቪዲዮ የምትመለከቱ ከቤተሰቦቻችሁ ጋር በመሆን ይህን ሙዚየም እንድትጎበኙ፣ ለዚህም የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ይህንንም ቪዲዮ ሼር በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን።